እናም በሰንደርላንድ መለያ ከመድፉ የሚኖረው ጨዋታ ለእኔ በበርካታ ትውስታዎች በስሜት የተሞላ ይሆናል። የወቅቱ የዓለማችን ጠንካራውን ቡድን ነው የምንገጥመው። አርሰናል ከማይክ አርቴታ ጋር በዚህ ከፍታ ደረጃ እኔም ከወጣው በኋላ በየዓመቱ የተሻሻለ ደርሶ ማየት ያስደስተኛል። አስደናቂ ውድድር ዓመት እንደሚኖራቸው አምናለሁ። ዛሬ ግን እኔ ዣካ የሰንደርላንድ መሪ ነኝ። ባደግንበት ሲዝን መልካም አጀማመር አሳይተናል። የሰንደርላንድ የክረምቱ ገበያ ጥሩ ግዢ በመሆን ያኮራኛል። ሰዎች ተመልሼ በሊጉ በዚህ ደረጃ እኔን ያዩኛል ብለው አይጠብቁም ነበር። እናም ከሰንደርላንድ ጋር በጥሩ ብቃት ለመቀጠል መትጋቴን እቀጥላለሁ። የማውቀው ነገር ከአርሰናል በሚኖረን ጨዋታ ጎል ካስቆጠሩክ እንደማልጨፍር ነው። ምክንያቱም መድፈኞቹ ሁልጊዜም በግራኒት ዣካ ልብ ውስጥ በክብር ይኖራሉ። የጥቋቁር ድመቶቹ አምበል ዣካ የሱፐር ማይክ አርቴታ የማይደፈር መድፈኛ ጦርን ለመፋለም እንደተዘጋጀም አስታውቀዋል። ሱፐር ሳተርዴይ ግራኒት ዣካ ከአርሰናል፣ የሊጉ ፊት አውራሪ ከሊጉ ሰርፕራይዝ፣ አርሰናል ከሰንደርላንድ በስቴዲየም ኦፍ ላይት ሰሜን ምስራቅ እንግሊዝ 11ኛ ሳምንት ህይወት እንዲህ ቋጥሮን የበታሁት እናንተ ትይበና አሁን የጨዋታው ሁለት እኩል የሚወጣ ጨዋታ ነው አይደለም እኮ አይደለም እንዴ? ትርፌ እኮ ተመላላሽ በየዓመቱ ሕክምና የምትወስድበት እኮ ሜዳ እኮ ነው። በቃ ሄድ መርፌ ሰጧታል በየዓመቱ እንዴ። አምና ተከታታይ አራት ጨዋታ እኮ ነው ሆማዊ እየሄዱ መርፌ ከተባት በቃ ተመላላሽ ከተባት በቃ ይወስዱ ነበር። ዘንድሮ እንዴት ኧረ ወይኔ ትይበናል። አይ በቃ ይሁን በቃ ይመቻችሁ። ግን ጨዋታ ሁለት እኩል መውጣት አልነበረባችሁም። በእውነት በረኛችሁ ጎበዝ ነው በረኛችሁ። አይስዌርቱ ጋር ሴሌማንስ አድንቄዋለሁ። የወጣቸው ኳሶች በጣም የሚገርሙ ናቸው። ከዛ ውጭ ደግሞ ቶትናም ፈርስታፍ አልነበረም። የመጀመሪያው የፈርስታፉ ቶትናም የማይነገርለት ቶትናም ነው። ትክክለኛ ባለሜዳ ቶትናም መስሎ የመጣው ሰከንድ አፍ ላይ ያየነው ቶትናም ነው። ለማንኛውም ግን እኔ ይሄ ሪቻርድሰን የሚሉት ተጫዋች አግብቶ እንዲንፈራፈራል እኔ በቃ ሾው የሚያደርግበት መንገድ አይመቸኝም። ለምን እንደሆነ አላውቅም። ለማንኛውም ተርፌ ከዚህ ሜዳ በእውነት 1 ነጥብ ይዛ መውጣቷ መጥፎ አይደለም። ለማንኛውም ግን ተርፈሻል ተርፍዬ። ተመላላሽ ታካሚ ኮንሽበት ሜዳ ወጣሽ እንዴ አይነት ነው እበት